ዋጋ ሳይከፈላቸው አይቀርም። ይሄ የታወቀ እኮ ነው። ግን ብዙዎቹ ያንን ነገር ስላልፈለጉ ያላቸው ብር ስለነበረ በዛ ተጠቀሙ። አሁን ምን ማለት ይጀምራሉ? ለብዙ ሰው እንደዚህ የቢዝነስ ኦፖርቹኒቲ፣ የስራ የእድገት ኦፖርቹኒቲ አለ ብሎ የሆነ ሰው መናገር ሲጀምር በእኛ ብቻ ሳይሆን በየትኛውም መንገድ በየትኛውም እኔ ቲክታክ ላይ የማውቃቸው በጣም ብዙ ሴቶች አሉ። እነሱ እንኳን መጥተው እንደዚህ አይነት ነገር አለ ብለው ሲናገሩ እናንተ አጭበርባሪዎች ናቸው፣ እናንተ እንደዚህ ያርጋችሁ፣ እናንተ እንደዚህ ያርጓችሁ፣ በቃ የሚሳደበው ብዛቱ እንትን የሚለው ብዛቱ ወይ እኔ ካደኩ እኮ ራሴን ነው ይዤ የምሄደው። ወይ ደግሞ እኔ ራሴን ለውጬ ራሴን ትልቅ ቦታ ማግኝበት ቦታ ላይ ካለ እኔ ሰክሰስፉል እየሆንኩ ከሆነ እኔን አይቶ የኔን ስራ አይቶ ነው ሰው መቀጠል ያለበት እንጂ እሱ ስላልተሳካለት ያንን ሰው እንዴት እንደዚህ ያደርጋል እሱ እኮ እንደዚህ ነው ብሎ የሌላ ሰውን እድል